ፋይዳ ብሔራዊ መታወቂያ ከተመዘገባችሁ በኋላ ካርድ እንደዚህ ፕሪንት ተደርጎ እንመጣላችሁ። ከፖስታ ቤት ወይም ከቴሌ ካዛችሁ በኋላ ቀኑ ከዘገየባችሁ ሳይደርሳችሁ ማለት ነው እሱን ቼክ ማድረግ የምትችሉበት። ሁለተኛ ደግሞ ተመዝግባችሁ ቴክስት ተልኮላችሁ ፋይዳ ቁጥራችሁ በሆነ ምክንያት ከስልካችሁ ጠፍቶባችሁ ድጋሚ ማስላክ የምትችሉበት መንገድ አለ። እሱን በቅደም ተከተል አሳያችኋለሁ። መጀመሪያ ግን ቪዲዮ ላይክ ማድረግ ብዙ ሰዎች ጋር እንደርስ ደግሞ ሼር አድርጉት። አዲስ ከሆናችሁ ቤታችሁን ፎሎ ማድረጋችሁን አትርሱ። ወደ ቪዲዮ እንሂድ። በተመዘገባችሁበት ስልክ ቁጥር ነው መሆን ያለበት ኮከብ 9779 መሰላል። ተደግመዋለሁ። ፋይዳ በተመዘገባችሁበት ስልክ ቁጥር ነው መሆን ያለበት ኮከብ 9779 ብላችሁ ትደውላላችሁ። ከዛ ሁለት ምርጫ ይመጣል። የነዋሪዎች አገልግሎት ቋንቋ ለመቀየር የነዋሪዎች አገልግሎት እንልና ሶስት ነገር ማስላክ እንችላለን። የጠፋ ቁጥር፣ የመዝገባ ሁኔታ፣ የካርድ ትዕዛዝ ሁኔታ። እኛ አሁን የመጀመሪያ የምናየው የመዝገባ ሁኔታን ቼክ ለማድረግ ነው በስልክ ቁጥር ወይም ደግሞ በመዝገባ ቁጥር። የመዝገባ ቁጥር ማለት ስንመዘገብ ወረቀቱ ላይ ያለችው ሬጂስትሬሽን ነምበር ነች። እኔ በስልክ ቁጥር ያልኩት እናንተ በመዝገባ ቁጥር ማግኘት ትችላላችሁ ከፈለጋችሁ። በስልክ ቁጥር ማለት አሁን በመሞክርበት ስልክ ቁጥር ማለት ነው። ያንተ ፕሮሰስ ሆኖልሃል አለኝ፣ አልቆልኛል፣ ፋይዳ ቁጥሬም ስለተላከልኝ እንደዛ አለኝ። ሁለተኛ ደግሞ ፕሪንት ከፖስታው ከቴሌ ያዘን የዘገየብንን እንዴት አድርገን ስታተሱን ማየት እንደምንችል አሳያችኋለሁኝ። ሂደቱ አንድ አይነት ነው። የነዋሪዎች አገልግሎት የሚላለ እሱን ትመርጣላችሁ። በመቀጠል እንደምታዩት 3 ቁጥር ላይ የካርድ ትዕዛዝ መከታተያ ይላል። 3 ቁጥር እንነካና እንሞክራለን። በቴሌ ነው ወይስ በፖስታ ቤት ካርዳችን ያዘዝ ነው? በቴሌ ከሆነ አንድ ቁጥር እኔ በቴሌ ነው ያዘዝኩት። ከዛ እዚህ ላይ የምናስገባለን ፋይዳ ነምበራችን እናስገባለን ነው። ፋይዳ ነምበር ሳይሆን የምናስገባው የፋይዳ ተለዋጭ ቁጥራችን። የፋይዳ ተለዋጭ ቁጥር ማለት 16 ዲጂቱ ማለት ነው። እሱን ካስገባን በኋላ የኛ ካርድ ህትመት ያለበትን ስታትስ ያሳየናል። የኔ ለምሳሌ ታትሟል፣ ሰክሰስፉሊ ታትሟል። በመቼ 2024 ኖቬምበር 2024 እና ሰዓቱ ሳይቀር ተቀምጧል። እናንተም በዚህ መልኩ ካርዳችሁ መድረስ አለመድረሱ ቼክ ማድረግ ትችላላችሁ። ቪዲዮውን ከወዳችሁት ላይክ ማድረግ ብዙ ሰዎች ጋር እንደርስ ሼር አድርጉት።